እንዴት ናችሁ ፋሚሊ? ዛሬ እንግዲህ የምናየው በዚህ ቪዲዮ የተጫዋቾችን ዝውውር የምንመለከት ነው የሚሆነው። በመጀመሪያነት የምንመለከተው የቼልሲን ዝውውር ይሆናል ማለት ነው። ቼልሲ የብራይተኑን አጥቂ ለማስፈረም እንግዲህ ከጫፍ ደርሷል ማለት ነው። ይህ ተጫዋች እንግዲህ በ36 ዓመቱ ይገኛል ማለት ነው። ይህንን ተጫዋች እንግዲህ ለማስፈረም እንግዲህ እንደተስማሙ እየተገለጸ ነው የሚገኘው ማለት ነው። ይህ ተጫዋች እንግዲህ በብራይተን እንግዲህ 51 ግቦችን እንግዲህ ማስቆጠር የቻለ ተጫዋች ነው ማለት ነው። አምና እንግዲህ 11 ግቦችን በእንግሊዝ ፕሪሚየር ሊግ እንግዲህ ማስቆጠር የቻለ በጣም እየበሰለ ወይም ደግሞ በጣም ፈጣን የሆነ አጥቂ እንደሆነ እየተነገረ ይገኛል ማለት ነው። ተጫዋቹ እንግዲህ ወደ ቼልሲ ለማቅናት እንግዲህ እንደ ተስማማም እንዲሁም ደግሞ ቼልሲን ተጫዋች እንግዲህ ለማምጣት በጣም በጥረት ላይ እንደሚገኝ እና ከተጫዋቹ ጋር እንግዲህ የግል ስምምነት ወይም ደግሞ ከደሞዝ እና ከጥቅማ ጥቅም ጋር የተያያዘ ነገሮች እንግዲህ እንደጨረሱ እና ወደ ቼልሲ በቅርቡ እንግዲህ ወደ ቼልሲ አቅንቶ እንግዲህ ሕክምና ምርመራ አድርጎ እንግዲህ ወደ ቼልሲ እንደሚቀላቀል እንግዲህ ይፋ ተደርጓል ማለት ነው። የቼልሲ በጣም በዚህ ዘንድሮ እንግዲህ የአጥቂው መስመር ወይም ደግሞ ከተከላካይ ጀምሮ እንግዲህ በጣም ትላልቅ ተጫዋቾችን የማስፈረም እድል እያገኘ ይገኛል ማለት ነው። ከዚህም ባለፈ እንግዲህ ሞርጋን ሮጀርስን ከአስቶን ቪላ አስፈርሞ እንግዲህ ገርናቾን ወደዛ እንደላከ እናስታውሳለን። ሞርጋን ሮጀርስን እንግዲህ ካስፈረመ በኋላ እንግዲህ ከሮጀርስ እና ፓልመርን እንግዲህ አጣምረው እንግዲህ በጣም አሪፍ አሰልጣኝ አሪፍ በጃቪ አሎንሶ እንግዲህ እንደሚመሩ ይታወቃል ማለት ነው። ከዛ በኋላ እንግዲህ አሁን ደግሞ የብራይተን አጥቂ እንግዲህ አምጥቶ እንግዲህ ይህንን እንግዲህ አጥቂ በደንብ ይጠቀሙታል የሚለው ይጠብቃል ማለት ነው። ቼልሲ በዚህ ዘንድሮ እንግዲህ በእንግሊዝ ፕሪሚየር ሊግ ተፎካካሪ ለመሆን እንግዲህ የሚያደርጉት ጥረት እንግዲህ በደንብ ይጠበቃል ማለት ነው። ሆኖም ግን አሁንም በተከላካዮቹ ላይ እንግዲህ ጥያቄ የሚነሳባቸው ይሆናል ማለት ነው። የማንቸስተር ሲቲው አማካይ ሮድሪጎ እንግዲህ የሕክምና ወይም ደግሞ የጀርባ ቀለል ያለ የጀርባ ቀዶ ሕክምና እንዳደረገ ማንቸስተር ሲቲ አስታውቋል ማለት ነው። ይህ ተጫዋች እንግዲህ ወደ ሪያል ማድሪድ ለማቅናት እንግዲህ ከስምምነት ላይ እንደደረሰ እየተነገረ ይገኛል ማለት ነው። ተጫዋቹ እንግዲህ ወደ ሪያል ማድሪድ ማቅናት ፍላጎት አሳይቶ እንደነበር እናስታውሳለን። እሱም እንግዲህ ወደዛ ለመሄድ ተስማምቷል ማለት ነገር ግን በቀለል ያለ የጀርባ ቀዶ ሕክምና እንግዲህ አድርጓል የተባለ ይገኝ ነበር የሚል ቀዶ ሕክምና እንዳረገ የምን መረጃ እንግዲህ ወጥቷል ማለት ነው። ተጫዋቹ እንግዲህ በቅርቡም እንግዲህ ወደ ሪያል ማድሪድ አምርቶ እንግዲህ እዛ እንደሚጫወት ይጠበቃል ማለት ነው። ጆዜ ሞሪኒዮ ይህን ተጫዋች ማምጣት ይፈልጋሉ ማለት ነው። በተከላካዩ መስመር እንግዲህ ሮድሪጎ እንዲሁም ደግሞ የሊቨርፑልን ተከላካይ እንግዲህ ኮናቴን እንግዲህ አስፈረሙ። በመሀል ደግሞ ሲልቫን እንግዲህ በቀኝ መስመሩ ላይ ደግሞ ኩኩሬላን እንግዲህ በነፃ ዝውውር እንዳመጡት የሚታወቅ ነው እና አሁን ደግሞ እንግዲህ ይህን ተጫዋች እንግዲህ አምጥተው በመሀል ላይ እንግዲህ በስፔን ላይ ባሳየው አቅም እንግዲህ ወደ ሪያል ማድሪድ ማምጣት ፈልገው እንግዲህ እሱም እንግዲህ እንደተስማማ የተገለጸ ይገኛል። በርካታ ክለቦች ፈልገውት ነበር፣ ነገር ግን እሱ ወደ ማድሪድ መሄድ እንደፈለገ ታውቋል ማለት ነው። በጣም የሚገርመው ነገር ደግሞ ይህ ተጫዋች እንግዲህ በጣም እድሜው ገና ወይም በሰላሳ ቤት ውስጥ ያለ ተጫዋች ሲሆን እንግዲህ ወደ ሪያል ማድሪድ እንግዲህ ለመሄድ እንግዲህ ከጫፍ እንደደረሰ ይታወቃል ማለት ነው። ሊቨርፑል ባርኮላን የፒኤስጂ እንግዲህ ባርሊ ባርኮላን እንግዲህ ለማስፈረም ከፍተኛ ጥረት እያደረገ እንደሆነ ታውቋል ማለት ነው። በዚህ ተጫዋች እንግዲህ 145 ወይም ደግሞ እስከ 170 የሚሉ መረጃዎች እየወጡ ይገኛሉ። 145 ሚሊዮን ፓውንድ እንደተለጠፈበት ፒኤስጂ ይህን ተጫዋች እንግዲህ ለመሸጥ 145 ሚሊዮን ፓውንድ መክፈል ያለበት የሚል እንትን አውጥቷል ማለት ነው። ይህ ተጫዋች እንግዲህ በቂ የመጫወት ጊዜ አላገኘም ወይም ደግሞ ብዙ ጊዜ ከቤንች የተነሱ ከተቀያሪ ወንበር የተነሱ ነው የሚጫወተው በሚል እንግዲህ ፒኤስጂን ውል አለማራዘሙ እንግዲህ በ2028 እንግዲህ ውሉ እንደተጠናቀቀ እናስታውሳለን ማለት ነው። ከዛ በኋላ እንግዲህ ይህን ተጫዋች ወደ ሊቨርፑል ለማቅናት እንግዲህ በደንብ ጥረት እያደረገ ይገኛል ማለት ነው። ሊቨርፑል እንግዲህ 145 ወይም 170 ሚሊዮን ፓውንድ እንግዲህ መክፈል ከቻለ ይህን ተጫዋች መውሰድ እንደሚችል ይነገራል። ሳላ ወደ ቱርክ ካቀና በኋላ እንግዲህ ተጫዋቹ ሊቨርፑል እንግዲህ በሱ ቦታ የሚተካለትን በጣም ፈጣን አጥቂ ጨዋታን ወዲያው የሚቀይር አጥቂ በስል ያለ አጥቂ እንደሚፈልግ የተገለጸ ይገኛል። ለዚህም እንግዲህ ዋነኛው እንግዲህ የመጣው ባርኮላ ነው ማለት ነው። ባርኮላ በዓለም ዋንጫው እንዲሁም ደግሞ በፓሪስ ሰን ጀርመን
ወርልድ ክለብ ላይ ባሳየው አቋም እንግዲህ በጣም እየተሞገሰው ይገኝ እንደነበረ እናስታውሳለን ማለት ነው። በቅርቡም እንግዲህ ወደዛ እንደሚሄድ ፒኤስጂ፣ ፓሪስ ሰን ጀርመን እና ሊቨርፑል የሚያደርጉት ስምምነት እንግዲህ ይጠበቃል ማለት ነው። እንግዲህ ከቪኒሲየስ ጁኒየር ጋር በተመለከተ መረጃ እናደርሳችኋለን ማለት ነው። እንዲሁም ደግሞ ከኤቨርተን ተጫዋች ጋር የምናደርሳችሁ መረጃ ይኖረናል ማለት ነው። ቪኒሲየስ ጁኒየር እንግዲህ ሪያል ማድሪድ ባወጣው መረጃ መሰረት እንግዲህ ተጫዋቹ የመሸጥ ፍላጎት እንደሌለው አሳውቋል ማለት ነው። ሪያል ማድሪድ ተጫዋች የመሸጥ ፍላጎት እንደሌለው አሳውቋል ማለት ነው። ተጫዋቹ እንግዲህ ከተሸጠ ወይም ደግሞ ገበያ ላይ ከወጣ እንግዲህ ወደ አርሰናል ይመጣል የሚል በርካታ ዜናዎች ወይም በርካታ ዘገባዎች ሲወጡ እንደነበረ በቲክቶክ በተለያየ ሶሻል ሚዲያዎች እንግዲህ እናስታውሳለን ማለት ነው። ነገር ግን አሁን በወጣው መረጃ ደግሞ ሪያል ማድሪድ ደግሞ ይህንን ተጫዋች እንግዲህ የመሸጥ ምንም አይነት ፍላጎት ወይም ደግሞ አልሸጥም የምን አይነት ዜና አውጥተዋል ማለት ነው። ተጫዋቹም እንግዲህ ውሉን ለማራዘም ወይም ደግሞ በሪያል ማድሪድ ቤት እንግዲህ ይቆያል ተብሎ ይጠበቃል ማለት ነው። ለዛም ምን ይመስላል እንግዲህ ዲያመንድን እንግዲህ አስፈርሞት እንግዲህ በመሀሉ ደግሞ የማንቸስተር ሲቲውን ተጫዋች እንግዲህ እያመጡት ማለት ነው። በጣም የሚገርመው ነገር ደግሞ በመሀል ላይ እንግዲህ ወይም ደግሞ ከቀኝ ወይም ከመሀል ላይ የሚገናኙት እንግዲህ የማንቸስተር ሲቲ ተጫዋች ሁለት ተጫዋች ይሆናሉ ማለት ነው። በዚህ በአሁኑ የያዘን ውድድር ዓመት ማለት ነው። ሮድሪን ካመጡት እንግዲህ የቀድሞ የማንቸስተር ሲቲ ተጫዋች ደግሞ አለ በርናርዶ ሲልቫ ስላለ ማለት ነው። እንግዲህ ሪያል ማድሪድ እንግዲህ በዚህ ዘንድሮ እንግዲህ የተለያዩ ተጫዋቾችን በነፃ አግኝቷል ማለት ነው። የሊቨርፑልን ተከላካይ ያገኘ፣ ከዛም በኋላ ኩኩሬላን እንግዲህ አግኝቶ ከዛም ባለፈ ደግሞ እንግዲህ በርናርዶ ሲልቫን አገኘ። በ100 ሚሊዮን ፓውንድ ደግሞ ያስፈረመው እንግዲህ ተጫዋች ዲያመንድ እንግዲህ ከአርቢ ማስፈረም እየቻለ ነው። ይሄ እንግዲህ ዲያመንድ በ19 ዓመቱ ላይ የሚገኝ ብስል ያለ ተጫዋች ነው። በጣም ፈጣን ወይም ደግሞ ተጫዋቾችን ለመቀነስ በጣም ምርጥ እንደ ሀሰተኛ 9 ቁጥር አድርገህ የምትጠቀም የምትችለው በጣም ፈጣን የሆነ ተጫዋች ነው ማለት ነው። እዛ ላይ እንግዲህ በቆየበት ጊዜ እንግዲህ በጣም አሪፍ አቋም እንዳሳየ ወይም ደግሞ ብዙ ግቦችን ማስቆጠር እንዲሁም አሲስቶች ላይ በደንብ አርግቷል ማለት ነው። ተጫዋቹ እንግዲህ ወደ ሪያል ማድሪድ መምጣት ፍላጎት አሳይቶ እንግዲህ ሪያል ማድሪድ እንግዲህ መቀላቀሉ ይፋ ይሆናል ማለት ነው። ተጫዋቹ እንግዲህ በጣም እንደ ቪኒሲየስ ጁኒየር ወይም ደግሞ ከቪኒ ጋር ይጣመራሉ ተብሎ ይጠበቃል ማለት ነው። ከጣመሩ ደግሞ እንግዲህ በአሰልጣኝ ጆዜ ሞሪኖ መሰረት እንግዲህ ይህንን ሪያል ማድሪድ እንግዲህ በዚህ ውድድር እንግዲህ በዋንጫው እንግዲህ ዋንጫውን እንግዲህ ለማንሳት እንግዲህ በጣም ዋናው ወይም ደግሞ በጣም ምርጥ ክለብ ወይም ደግሞ ምርጥ ስብስብ ይሰራሉ ተብሎ ይጠበቃል ማለት ነው። ስፔሻል ወይም ደግሞ የተለየ የሆነ የሚሉት እንግዲህ ጆዜ ሞሪኖ እንግዲህ ምን አይነት ክለብ ይሰራሉ በድጋሚ እንግዲህ ስለተቀጠሩ ማለት ነው። በድጋሚ ሪያል ማድሪድ መረከባቸው እንግዲህ ዋነኛው እንግዲህ ዋንጫውን እንግዲህ ለማምጣት ወደ አትሌቲኮ በርናባው እንግዲህ ለማምጣት ዋንጫውን እንግዲህ አቅደው እየሰሩ ይገኛሉ ማለት ነው። ለዚህም እንግዲህ በደንብ ስብስባቸውን ከአሁኑ እየገነቡ ይገኛሉ ማለት ነው። ይመቻችሁ። ከኛ ጋር ስለነበራችሁ በጣም እናመሰግናለን። ሰብስክራይብ እንዲሁም ላይክ አድርጉ ማለት ነው። እንወዳችኋለን። ይመቻችሁ።